አሁን ያለንበት እንግዲህ በጣም ገራሚ ተአምረኛ ሰባቱ ጸበላት በቅድስት ልደታ ማርያም ደብረ ገሊላ በጣም የሚገርም ስንቱ የታመመ ስንቱ ብዙ በሽታ ያለበት ተአምር እየሰራ ያለ ስንቱ ድንቅ ነገር እያሳየ ያለ ጸበል ነው። ወገኖቼ ሆይ እየመጣችሁ ተጠቀሙ። እየመጣችሁ እዚህ ማንኛውም ጭንቀትም በሽታ ሁሉ ነገር ስንት ተአምር አየን። ስንት ተአምር እንደው በቃ እውነት ሩቅ እንኳን እንዳይባል እዚህ አፍንጫችን ሰር ነው ያለው። ጸበል 49 አካባቢ ወደ ውስጥ ገባ ብለን ነውና እየመጣችሁ ተፈወሱ። ይኸው ሰባቱ አጽበላት ነው ይባላል። የተለያየ ጸበል ይኸውችም ታዩት ይኸው የምትገርም ጸበል አላት ውስጧ። ይኸው ጠዋት ለሊት ተመጥተን ነው እንግዲህ 10 ሰዓት የመጣ ሰው አለ። ከዛም በፊት እዚህ የሚያድር አለ። ግን ተአምር እንዳይመስላችሁ ወገኖቼ እና መጣችሁ ተጠቀሙ። ከበሽታችሁ ተፈወሱ። ከሀሳባችሁ ከጭንቀታችሁ ካላችሁ በሽታ ነፃ ለመውጣት ይኸው እየመጣችሁ እዚህ እንድትጸበሉ እመክራለሁ። ይኸው ይሄ የሚገርም ዋሻ አለ ወደ ውስጥ የሚገርም ያው ባህታውያን ውስጥ ያለበት ስንት ሊቃውንት ያለበት ቦታ ነው። ያው እየተፈለፈለ ያለ አለት አለ ወደ ውስጥ ማለት ነው። በዚህም ያለው ይሄ እንደምታዩት ወጣት እየወጥ ነው። ይሄ ራስ ገራሚ ነው። ኑና እንግዲህ መጥታችሁ ያላችሁን ነገር ሁሉ ነገር ለእግዚአብሔር ሰጥታችሁ ነፃ ውጡ እላለሁ። ወገኖቼ አመሰግናለሁ። ይኸው ሰልፍ ራስ እስካሁን ይኸው ከጠዋት የመጣ ህዝብ ነው። ይሄ እንደምታዩት ሰልፉ የሚገርም እስካሁን አላለቀም ማለት ነው። ከሌሊት የተሰለፈ ህዝብ በመቶ ሺህ ነው፣ በመቶ ሺህ ድረስ ነው እስካሁን በቀን እየተጠመቀ ያለው። የሚገርም ተአምር ነው ወገኖቼ። እዚህ ማያድር አለ። እንደምታዩት ድንኳን ሰርተው ጸበል የሚጸበል ብዙ ነው ያለው እንደምታዩት። መስቀሉን ትወስዳላችሁ። ብዙ ሰዎች እየወሰዱ ነው። በዚህ ላይ የመጣችሁ መስቀሉን ውሰዱ። እየሰማችሁ ነው። ዮሐንስ ወንጌል ላይ ክርስቶስ አንድ ቃል ተናግሮናል። እየሰማችሁ ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ነው የሚገኘው። ምዕራፍ 10 ቁጥር 10 ላይ ነው የምታነቡ ሰዎች ምናልባት መጽሐፍ ቅዱስ ስታወጡ ታነባላችሁ። ከኔ ጋር ናችሁ? እታችስ ከኔ ጋር ናችሁ? ወይ? መጽሐፍ ቅዱሳቸው ላይ ታገኙታላችሁ። ይህንን ኃይለ ቃል እስቲ አብረን ውስጥ ለምን አልገባንም? ላይ እዛ ለምን ደርሰን እንመጣ ነው? እዛ ደርሰን ለምን አልመጣ ነው?